እየሞከርኩ ነው። የልጄን የትምህርት ቤት ለመክፈል፣ የቤት ክራይ ለመክፈል፣ የባለቤቴን የሕክምና ወጪ ለመሸፈን ግን አልቻልኩም። አሁንማ እየደከመኝ ነው መሰል። ግን ደግሞ መሞከሬን እቀጥላለሁ። እስኪ የማውቃቸው ሰዎች ጋር እየደወልኩኝ ብድር ልጠይቅ። ምናልባት አይታወቅም እኮ። ሄሎ አሰፋ፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ። እንደው ለአንዲት ጉዳይ ላስቸግረህ ነበር፣ አደዋወሉ። እሺ፣ ስራ ላይ ነህ? እሺ። ሄሎ፣ እንዴት ነው? ሰላም ነው? ጋሺ አማን ናችሁ? አለን። አስታወሱኝ? ስልክ ያልጠፋሁትም ማለት ነው። አዎ፣ እየሰራሁ ነው። ደህና ነኝ። እንደው ለአንዲት ጉዳይ እኮ ፈልጌዎት፣ እንደው ትንሽ ነገር ቸገረችኝና ደጅ መጥናቴ ነው። ያው የቤት ኪራዩም ደረሰ፣ ኑሮውም እንደምታዩት ነው። እናንተም ጋር እንደዛው ነው። እኔማ እንደው ለአንዳንድ ነገር የምትሆን ቀጣይ ወር ላይ የምመልሳት ከደሞዝ የምትቆረጥ ፈልጌ ነበረ፣ አያገኙልኝም። እሺ፣ አመሰግናለሁ። ደህና ይሁኑ። የጠየቅኳቸውም ሰዎች ህይወት ውስብስብ ሆናባቸዋለች። እነዚህ ሰዎች እኮ በፊት ሰው ለመርዳት የሚታወቁ ነበሩ። ለቸገረው የሚሰጡ፣ ለታረዙ የሚያለብሱ፣ ምግብ ለተቸገሩ የሚያበሉ ነበሩ። አሁን ግን ህይወት ለእነሱም ከብዳባቸዋለች። እነሱም ኑሮን ለማሸነፍ እየሞከሩ ነው። ህይወት በሙከራ ትቀጥላለች። ግን ደግሞ ምናልባት አንድ ቀን ያልፍልን ይሆናል። ምናልባት አንድ ቀን መሞከራችንን አቁመን ስኬታማ እንሆን ይሆናል።